ምንድነው? ሰው ነህ። ይህን ማወቅ አለበት ማለት ነው። ሰው መሆኑን አንድ ሰው ማወቅ አለበት ማለት ነው። ሁሉን የሚበላ ከሆነ አይጥ ነው ማለት ነው። ይህ ሰውዬ ሰው አይደለም ማለት ነው። ተንኮለኛ ሆኖ ሰውን ወበከመ አርዌ ምድር ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቅያ፣ ጆሮዋ እንደ ደነቆረ እባብና የምትነድፈውን ብቻ ፊት ለፊት እንደምታይ እባብ ነው ይላል። ተንኮለኛ ሰው ማለት ነው። እግዚአብሔር እባብን እሷ ብዙ በደል ስለበደለች እሱም በድሏታል። አንደኛ በእግሯ እንድትሄድ እግር አሳጥቷታል። ሁለተኛ መሬት ለመሬት እንድትሳብ አድርጓታል። ሶስተኛ አፈር እንድትበላ አድርጓታል። አራተኛ ጆሮዋን ነቅሎታል። የእባብን ጆሮዋን እግዚአብሔር ደፍኖባታል። ስለዚህ እባብ ደንቆሮ ናት፣ የላትም ማለት ነው። እባብ ያላት ምንድን ነው? ዓይን ብቻ ነው ያላት። ጆሮ የላትም፣ እግር የላትም። አፈሯ ምግቧም ተለውጦ አፈር ሆኗል ማለት ነው። ምን በማድረጓ ሲባል ለእግዚአብሔር ባለመታዘዟ። አሁን ምን ይሆናል? የሚገርመው ጆሮዋ ከነበረበት ላይ ጥቃቅን ቀዳዳዎች አሉ፣ ለላበት መውጫ እንዲሆኗት እግዚአብሔር የተወላት ነው። ጆሮዋን ግን ደፍኖታል። ከዚያ በኋላ ምን ይሆናል? ተመልከቱ። ተጠቅላ ስትተኛ የእባብ መርዝ አንዱ ከጭንቅላቷ አለ፣ አንዱ ከጅራቷ ጫፍ ላይ አለ። ተጠቅላ ስትተኛ ጅራቷን ከጆሮዋ ከነበረበት ላይ ታደርገዋለች። ፀሐይ በሚመታት ጊዜ ጅራቷ ላይ ያለው መርዝ እየቀለጠ ጆሮዋ ከነበረበት ለላበት መውጫ በተተወላት ቀዳዳ እየገባ የገዛ መርዟ ይገላታል ማለት ነው። የገዛ መርዟ ይገላታል። ይህ ምንድን ነው? ጆሮ የሌላቸው ተነግረው የማይሰሙ ለእግዚአብሔር ጆሮ የሌላቸው በገዛ ክፋታቸው የሚጠፉ ሁልጊዜ ሰውን ማጥፋትን ብቻና ተንኮልን ብቻ የሚያስቡ ሰዎች እባብ ናቸው ማለት ነው። ምንም የሚያደርጓቸውን የማያውቁ የሚጫኗቸውን የሚጫኑ እነዚህ ነው አህዮች ናቸው። አሁን የምንኖረው በዚህ መልኩ ነው ማለት ነው። በጣም ነው የሚገርማቸው እኮ የሆኑ ሰዎች የሆነ ጉዳይ ያደራጃሉ። እኛና አህያ እንደ አህያ እንጫናለን። ወይም ሜሞሪ ነው ሰው ማለት ነው። 2 GB ስንት ጂቢ ናችሁ እናንተ? 1 GB 8 GB 32 ስንት ጂቢ ናችሁ የምትጫኑ? ሚሞሪዎች ናችሁ እናንተ ማለት ነው። አንዱ ፖለቲካ ይጭናል፣ አንዱ ዘፈን ይጭናል፣ አንዱ ፊልም ይጭናል፣ አንዱ ድራማ ይጭናል። ሳታውቀው እንደ አህያ ስትቃዥ ውለህ ታድራለህ ማለት ነው። ይሄ ነው ሚሞሪነት ማለት ማለት። ስለዚህ እኔ ምንድን ነኝ? እኔ አህያ ነኝ ወይ? እኔ ሜሞሪ ነው ወይ ነኝ ወይ? ማንም የሚጭነኝ የገዛ ሰብዕና የለኝም ወይ ብሎ ማሰብ ይገባል ማለት ነው። አንተ አሳ ነህ ወይ? አሳ ጭንቅላቱ አይበላም። እነዚህ ማሰብ